ሰላም ሰላም ወደ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ያለሁላችሁ አልሐምዱሊላህ። እናንተ እንዴት ናችሁ? በያላችሁበት ፈጣሪ ጠብቃችሁ ወዶች። ዛሬ ደግሞ ይወላችሁ ቀለል ያለ በቃ ለራሳችን የምንጠቀመው መጠጥ ማለት ነው። የሚያስፈልገን ግብአት አንድ ኺያር ነው፣ አንድ ሎሚ እና ናዕና እና ዝንጅብል ያስፈልገናል። ዝንጅብል ደግሞ ፍሬሹ ቢኖር እርጥቡ ቢኖራቸው በጣም አሪፍ ነው። እኔ ግን አሁን ቤት ስለሌለ ይሄንን ነው የምጠቀመው። ሴትዮዋ ናት ያዘዘችኝ ማለት ነው፣ ትጠቀማለች። ይኸው ለእኔም በጎን በኩል አዘጋጅቻለሁኝ ልክ እንደሷው ማለት ነው። እና አሪፍ ነው በጣም ለቦርጭ ብትሉ ለምን ብትሉ በቃ ምርጥዬ ነው ማለት ነው። እና እንደዚህ እንጨምረዋለን። ይሄንን ወደዚህ እንጨምረዋለን እንደዚህ ወደ ከዛን አንድ ማንኪያ ሳይበዛ ዱቄቱ ስለሆነ በጣም እንትን ስለሚል አንድ ማንኪያችን ግማሿን ማለት ነው እንደዚህ ጨምርላታለሁ። ከዛን እሷ በቀዝቃዛ ውሃ ነው የምትጠቀመው። በቀዝቃዛ ውሃ ስለምትጠቀም እኔ ቀዝቃዛ ውሃ አድርጌላት እንደዚህ ያችሁት እና ወዶች ሞክሩት፣ በጣም አሪፍ ነው ለእናንተ። ውሃ ብቻ ዝም ብለን ከምንጠጣ እንደዚህ እያደረጋችሁ ተጠቀሙት። እኔ ግን ስጠቀም ማለት ነው በትኩስ ውሃ ነው የምዘፈዝፈው። ትኩሱን ውሃ አደርግና ከዛም በኋላ ትንሽ በረድ ሲል ፍሪጅ አስገባዋለሁ እንዲቀዘቅዝ ማለት ነው። ፍሪጅን ባታስገቡት ውጪ ሆኖ ከቀዘቀዘላችሁ መጠቀምና መጠጣት ትችላላችሁ። አሁን ወደ ፍሪጅ ላስገባው። ለእኔ ደግሞ በትኩስ ውሃ ማለት ነው እንደዚህ ተዘፍተዋል። በጣም ምርጥ፣ በተለይ በቃ ለሆድ ክብደት ምናምን ነገር ቀለል ነው የሚለው። በቃ ቦርጭ ያለባችሁም አይመስላችሁም ውዶች። ሁሌ ተከታታይ በማንኛውም ሰዓት መጠቀም ትችላላችሁ። ተጠቀሙት። በሌላ እስከምንገናኝ ሰላም ሁኑልኝ ውዶቼ። እኔ ይሄ ውሃ ስለተመቸኝ ማለት ነው፣ እውነቴን ነው የምላችሁ። ይኸው አሁን ተጠቀመው ጠጡ፣ እየሰራችሁ ጠጡ፣ ለራሳችሁ ሆኑ ነው የምላችሁ። በጣም አሪፍ በቃ ለቦርጭ ምርጥዬ ነው በእውነትነት። ተጠቀሙት ሁሌ ዴሊ በቃ እንደዚህ እየሰራችሁ እየጠጣችሁ ተጠቀሙት።